ዩቲዩብ አልጎሪዝም እንዴት እንደሚሰራ ታውቃላችሁ? ቪዲዮዎችን ለምን ብዙ ሰው ጋር እንደማይደርሱ ለምን እንደሆነ ታውቃላችሁ? ምክንያቱም ዛሬ በዚህ አጭር ቪዲዮ ስለ አልጎሪዝሙ የሚከተላቸውን 5 ደረጃ በደረጃ እና የዩቲዩብ አልጎሪዝም የሚጠቀሙ ምስጢራዊ የሆኑ ቃላቶችን እንጠቀማለን። ከነዚህ መካከል የመጀመሪያ ደረጃ ላይ የሚገኘው ኢምፕሬሽን ወይም እይታ ይባላል። ኢምፕሬሽን ማለት የዩቲዩብ የራሱን ቪዲዮ የሚያደርስበት ለሰዎች ስክሪን ላይ የሚያሳይበት አልጎሪዝም ቪዲዮን ለተመልካቾች የሚያስተዋውቅበት መጀመሪያ እዚህ ጋር ነው። ይህ ተምቤል ይባላል። ተምቤል አሰራር ሃይ ኳሊቲ ባለው ቪዲዮዎች እና ቦልድ ሌተር በሆኑ በተለይ ጽድት ባለ በ3ዲ ምናምን 4K በሆነ ቪዲዮ ወልፓየር አይነቶች በእነሱ ብሰሯቸው ሞር ቪዲዮቸው የመታየት እንትኑ በጣም አትራክት የማድረግ ዋነኛ ትኩረት እዛ ጋር ብትሰሩ ተምቤል አንደኛ የመጀመሪያው ተምቤል ከሚባለው መሰረት ከነዚህ መጀመሪያ ላይ የምታደርጉ የሚያሳይ ቼክ የሚያደርግበት መንገድ ነው። አንዱ ሰዎች ወደ ቪዲዮ ምን ያህል ሰዎች ነው አትራክት ሆኖ ወደዛ ቪዲዮ ስክሪን ላይ የሚያሳይበት የመጀመሪያው እዚህ ጋር ነው። እዚህ ጋር ይጀምራል አልጎሪዝሙ ቪዲዮ ለሰዎች የሚያስተዋውቅበት የሚጀምረው ከዚህ ጋር ይሆናል። ይሄም ቪዲዮ የሚያሳይበት መንገድ በምን ነው? የቪዲዮአችሁ ኳሊቲ በጣም ወሳኝ የሚባለው ከዚህ ጋር ባለው መልኩ ነው። አንደኛ ይሄ ሁለተኛ ደረጃ ላይ የሚገኘው ኢምፕሬሽን ብለን ክሊክ በማድረግ እዚህ ጋር ደግሞ ሲታር ይባላል። ሲታር ማለት ክሊክ ስሩ ሬት ይባላል። ይህ ክሊክ ስሩ ሬት እንዴት እንደሚሰራ አብዛኛውን ሰው አያውቅም። ምክንያቱም ይህ የዩቲዩብ ቪዲዮ ለሰዎች ሲያሳይ ሰዎች ተጭነው ወይም ክሊክ አድርገው ቪዲዮ እንዲገቡ ለማድረግ የቪዲዮ ምስልና ማራኪ ርዕስ ወይም ማዘጋጀት አለብን። ከዚህ ጋር ይህ እንደ ተምቤል አይነቶች እና ሁክ አድርጎ መጀመሪያ እንዲገቡ የሚያደርግባቸው መንገዶች አንዱ እዚህ ጋር ባለው መልኩ ነው። ይህ የሚሆነው በኢምፕሬሽን ታይም ሰዎች ገብተው ኢምፕሬሽን ሾው የሚያደርጉበት መንገድ አንዱ ቢሆነው፣ ሌላው ወደ ሶስተኛው ስንሄድ ሶስተኛው ቪዲዮ ጠቅ አድርገው እንዲገቡና ከገቡ በኋላ ዎች ታይም ወይም አጠቃላይ ጊዜ ቆይተው ይህ ይባላል ዎች ታይም የምንለው። ይህ ዎች ታይም ዎች አድርገው ሰዎች እያዩት ለምን ያህል ጊዜ እንደሚቆዩ በዎች ታይም ሶስተኛው መለኪያችን ይሆናል። ተመልካቾች ቪዲዮውን በአጠቃላይ ስንት ደቂቃ አሳልፎ ይህን እንዳሳልፉ ስንት ደቂቃ እንዳሳለፉና ተመልካቾች እየጨመሩ የማየት እንትናቸው እየጨመረ በመጣ ቁጥር ቪዲዮ እንደ ጥሩ ይቆጠራል። በዩቲዩብ አልጎሪዝም መሰረት ቪዲዮ በጣም ኳሊቲ ያለው ተብሎ ይታሰባል። ለሌሎች እንዲደርስ ያ ቪዲዮ ራሱ ፑሽ ያደርግልናል ዩቲዩብ አልጎሪዝም ማለት ነው። ሌላው አራተኛ ላይ ደረጃ ላይ ሪቴንሽን ይባላል። ሪቴንሽን ስቴድ ማለት ይሄ የተመልካቾች ቆይታ የሚባለው ነው። ሪቴንሽን ስቴድ ብለን የምንጠራው የተመልካቾች ለምን ያህል ጊዜ እያዩት እዛ ጋር እንደቆዩ ነው የሚያሳየን። ተመልካቾች ቪዲዮውን ለምን ያህል ይህ ተመልካቾች በቪዲዮ ላይ እስከ መጨረሻው ምን ያህል ጸንተው ቆዩ የሚለውን ያሳያል። ሰዎች ቪዲዮውን እንደጀመሩ ወዲያውኑ ከወጡ የሪቴንሽን ታይሙ ይወርዳል ማለት ነው። ሰዎች ያንን እንትን ገብተው ቸክ ሲያደርጉት ቪዲዮ በጣም ኳሊቲ የሌለው ከሆነ ያም ቪዲዮ ሲያዩት የማይመቻቸው ከሆነ ወዲያው ይወጣሉ። ሲወጡ የሪቴንሽናችሁ የቪዲዮ እይታ ወዲያውኑ ይወርዳል። ስለዚህ ተመልካቾችን ከመጀመሪያው ሰከንድ ጀምሮ የሚስምና ጠንካራ መግቢያ ወይም ስትሮንግ ኢንትሮ ወይም ሁክ የምንለው ማዘጋጀት አለብን። ሌላው የመጨረሻውና የመጨረሻ ደረጃ ላይ የሚገኘው ፊድሎፕ ይባላል። ይሄ ፊድሎፕ ማለት ግብረ መለስ እና እድገት የሚባለው ነው። ቪዲዮ ጥሩ ሲቲአር ዎች ታይም እና የሪቴንሽን ካለው አልጎሪዝሙ ጠንካራ ምልክት ወይም ስትሮንግ ሲግናልስ ያገኛል። በዚህ ጊዜ የዩቲዩብ ቪዲዮዎችን ይወርድና ለበለጠ ብዙ ህዝብ እንዳይወርድ ዩቲዩብ ይወደውና አብዛኛው ለብዙ ህዝብ እንዲታይ ያደርግልናል። ይህ የሚደረገው ፊድባክ ሎፕ የምንለው ነው። አልጎሪዝሙ ጠንካራ ምልክት የሚያሳይበት ነው። ከዚህ በነፃ ማስተዋወቅ ፕሮሞት ይጀምርልናል። የዩቲዩብ አልጎሪዝም ራሱን ችሎ ፕሮሞት የሚያደርግልን በመጨረሻ ይሄ ፊድሎፕ ፕሮሞት በምንለው ነው። ቪዲዮ ለሌሎች ሰዎች በነፃ ፕሮሞት እያደረግን ሞር እንዲታይልን ኮንሲስተንሲ ባለው መንገድ እንዲሆን የሚያሳይልን መንገድ ወይም ፕሮሞት የሚያደርግልን መንገድ አንዱ በዚህኛው ሲሆን፣ ሌላው የመጨረሻ የአጠቃላይ የዩቲዩብ እድገት ቀመር የሚባለው ነው። የዩቲዩብ እድገት ቀመር ይህ የመጨረሻው ከኔ ሀሳብ የሰጧችሁ ነው። በጣም ጠቃሚ ነው። ይህን እስካሁን ያዳመጣችሁ ላይክ ሼር ሰብስክራይብ ያላደረጋችሁ ላይክ ሼር ሰብስክራይብ በማድረግ በአጠቃላይ የዩቲዩብ ቀመር ይባላል። በዚህ የመጨረሻችን ሊሆን ይችላል። አብዛኞች
በመጨረሻ ላይ የሚጠቀሙት። ይህን ካደረጋችሁ ሙሉ ቪዲዮዎች በጣም ቫይራል የመውጣት ኳሊቲ እንዳለው በዩቲዩብ አልጎሪዝም አንዱ ዋነኛው ሩላቸው ነው። የዩቲዩብ አልጎሪዝም በዚህን ሰዓት መጠቀም ያለባችሁ ጉድ ታይትል ሲደመር ተምብኔል፣ ጉድ ታይትል ፕላስ ተምብኔል ፕላስ ስትሮንግ ኢንትሮ እኩል ነው ግሮዝ። ሰበረን ቆይታ ይህን ይመስላል። እስካሁን ላይክ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ባይ ባይ።